ሰላም ውድ ቲክቶክ ቤተሰቦች እንዴት ናችሁ? በድጋሚ እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ በባለፈው ክላሳችን ላይ ከነበረው ላይ ቀጥለን ዛሬ እንጀምራለን ወይም ደግሞ እንቀጥላለን ማለት ነው። በባለፈው ክላሳችን እንግዲህ ስለ ቫይታል ሳይን ኮምፖነንቶች ወይም ደግሞ የመጀመሪያው ስለ ቦዲ ቴምፕሬቸር አንዳንድ ነገሮችን ተባብለናል። ከዛ በፊት አንድ ጥያቄ ጠይቄያችሁ ነበርና አንድ ሰው ቦዲ ቴምፕሬቸሩ ከ41 ዲግሪ ሴልሺየስ እና ከ40 ዲግሪ ሴልሺየስ እና ከዛ በላይ ከሆነ ምን ይባላል ብያለሁኝ። መልሱ ምንድነው? ሃይፐር ፓይሬግዣ ይባላል ማለት ነው። ያ ማለት ሃይፐር ፓይሬግዣ ማለት የሰውነቱ መጠን ሙቀት ከ41 ዲግሪ ሴልሺየስ እና ከዛ በላይ ከሆነ ሃይፐር ፓይሬግዣ ይባላል ማለት ነው። እንግዲህ አንድ ሰው ቦዲ ቴምፕሬቸሩ ደግሞ በዲግሪ ሴልሺየስ ስንለካው 44 ዲግሪ ሴልሺየስ እና ከዛ በላይ ከሆነ ሰርቫይቫል ሬቱ በጣም ዝቅተኛ ነው ማለት ነው። እንግዲህ የመጠን ሙቀቱ በጣም ፌብራይል ነው እንደሚችለው ኖርማል ደግሞ ከ38 እና ከዛ በላይ ከሆነ ፌብራይል ነው እንችላለን። ስለዚህ ስፔሻሊ ከ44 ዲግሪ ሴልሺየስ እና ከዛ በላይ ከሆነ ግን ሰውየው ምንድነው ማለት ነው ሃይፐር ከ44 ዲግሪ ሴልሺየስ በላይ ከሆነ ሰውየው ሰርቫይቫል ሬቱ በጣም ዝቅተኛ ነው፣ በሚወት የመቆየት እድሉ ዝቅተኛ ነው ማለት ነው። ስለዚህ ይሄንን አይተናል። ጥያቄያችን ይሄኛውን ትካል ዛሬ ደግሞ ስለምናያለን ማለት ነው። ስለተለያዩ ቦታዎቻቸው ወይም ደግሞ ሳይቶችን ስለሜጀር ስናደርግ ለምሳሌ ኮር ሰርፌስ ኮር እና ሰርፌስ ቦዲ ቴምፕሬቸር ብለን ከፈለናቸዋለን። ሁለት ስለከፈልናቸው እያንዳንዳቸውን ኮር ላይ ያሉት ኮንትራክሽን ሰርፌስ ላይ ያሉት እናያለን ማለት ነው። እንግዲህ ምንድነው በባለፈው ክላሳችን ላይ አንዳንድ ነገሮች ስንል ፓይሬግዣ ስለመጀመሪያ ሃይ ወይ ደግሞ ፌቨር የምንለው ፓይሬግዣ ማለት አንድ ሰው ቦዲ ቴምፕሬቸሩ ከኖርማል በላይ ሲሆን ወይ ደግሞ ቦዲ ቴምፕሬቸር አባቭ ዘ ኖርማል ሲሆን ምን እንለዋለን? ፓይሬግዣ እንለዋለን። አናዘር ፌብራይል የምንለው ደግሞ ፌብራይል ማለት ኤ ፐርሰን ዊዝ ኢንክሪዝ ቦዲ ቴምፕሬቸር ነው። አንድ ሰው ቦዲ ቴምፕሬቸሩ ኢንክሪዝ ሲሆን ምን እንለዋለን? ፓይሬግዣ ፌብራይል ነው። ፌብራይል ማለት ደግሞ አፌብራይል ማለት አንድ ሰው ቦዲ ቴምፕሬቸሩ ኖርማል ሬንጅ ላይ ከሆነ አፌብራይል ነው ብለን ልንል እንችላለን ማለት ነው። ስለዚህ እንግዲህ ቦታቸውን ስናይ ለሁለት ከፈናል ወይም ደግሞ ቦዲ ቴምፕሬቸር ለሁለት ክላሲፋይ አድርገናል። የመጀመሪያው ሰርፌስ ነው፣ ሁለተኛው ኮር ነው እና ሰርፌስ ቦዲ ቴምፕሬቸር ደግሞ ለሁለት ክላሲፋይ እናደርጋቸዋለን። እነዛም ማን ናቸው? ሰርፌስ ላይ ምን እናምናለን? አክሲላሪ እና ኦራል የምንላቸዋለን ማለት። ስለዚህ አክሲላሪ ላይ ቦዲ ቴምፕሬቸር ሜጀር ስናደርግ ወይም ደግሞ አርመፒስ ላይ ቦዲ ቴምፕሬቸር ሜጀር ስናደርግ 36.5 ዲግሪ ሴልሺየስ ነው ማለት ነው። 36.5 ዲግሪ ሴልሺየስ ነው። አናዘር ኦራል ላይ ሜጀር ስናደርግ 37 ዲግሪ ሴልሺየስ ይመጣል። ይሄ በዲግሪ ሴልሺየስ ሜጀር ሲደረግ 37 ዲግሪ ሴልሺየስ ነው ማለት ነው። አናዘር ሬክታል ላይ እና ቲምፓኒክ ላይ ደግሞ ሬንጃቸው ስንት ነው? 37.5 ዲግሪ ሴልሺየስ ነው ማለት ነው። ስለዚህ እነዚህ ያ ማለት አንዱ ከሌላው ያ ማለት ሰርፌሱ ከኮሩ ወይም ደግሞ ኮሩ ከሰርፌሱ በ0.5 ዲግሪ ሴልሺየስ ይጨምራል ወይም ደግሞ ይቀነሳል። ያ ማለት ለምሳሌ ኮር ቦዲ ቴምፕሬቸር ከሰርፌስ ቦዲ ቴምፕሬቸር በስንት ዲግሪ ሴልሺየስ ይበልጣል? በ0.5 ዲግሪ ሴልሺየስ ይበልጣል። ለምን? ምክንያቱም ቦዲ ቴምፕሬቸራቸው ከኖርማል በላይ ሲሆን ወይም ደግሞ ሬክታል ላይ ሜጀር ስናደርግ 37.5 ነው። ያ ማለት ከማን ማለት ነው? ከኦራል በስንት ይበልጣል ማለት ነው? በ0.5 ይበልጣል ማለት። ስለዚህ እነዚህን እንትን እንዳለን አናዘር የመጀመሪያው ኦራል ቦዲ ቴምፕሬቸር ሜጀር ስናደርግ ኮንትራኢንዲኬሽን አለ። ያ ማለት ኮንትራኢንዲኬሽን ማለት አንድ ሰው መጠነ ሙቀቱ ስንለካ ወይም ደግሞ በአፍ ወይም ደግሞ ኦራል ላይ ስንል ኢት ኢዝ ፑቲንግ ዘ ቴርሞሜትርስ አንደር ዘ ተንክ ነው። ከምላስ ስር ቴርሞሜትሯን ኢንሰርት አድርገን ሜጀር የምናደርገው ነው እና ማውዝ ውስጥ ኦራል ቴርሞሜትሯን ወይም ደግሞ ቴርሞሜትሯን ኢንሰርት እንዳናደርግ የምንከለከልበት ወይም ደግሞ የተከለከለ ነገር ምንድን ነው? ያ ማለት ኮንትራኢንዲኬሽን የሚባል ይሄ ነው። ኢንዲኬሽን እና ኮንትራኢንዲኬሽን ማወቅ አለባችሁ። ኢንዲኬሽን ማለት ልንሰራ የምናደርገው ያ ማለት ኮንትራኢንዲኬሽን ተቃራኒ ነው ማለት ነው። ኢንዲኬሽን ተቃራኒ ደግሞ ኮንትራኢንዲኬሽን ነው። ያ ማለት ኮንትራኢንዲኬሽን ማለት ደግሞ ኔቨር ዩዝ ወይም ደግሞ ለመጠቀም የሌለብን ማድረግ የሌለብን ነገር ስለሆነ ማለት ነው። እና አንድ ሰው በአፉ ላይ ቦዲ ቴምፕሬቸር ማንለካው ምንድን ሲሆን የመጀመሪያ ችልድረንስ አንደር ኤጅ 7 ወይም ደግሞ እድሜው ከ7 ዓመት በታች ከሆነ እድሜው አንድ ህፃን ልጅ ወይም ደግሞ ህፃን ከሆነ እድሜው ከ7 ዓመት በታች ከሆነ ኦራል ቦዲ ቴምፕሬቸር ሜጀር አናደርግም ማለት ነው። ሁለተኛ ፔሸንት ዊዝ አልሰር ኦር ሶር ኦፍ ዘ ማውዝ ወይም ደግሞ ምን አለ ሶር ካለ ወይም ደግሞ አፉ ላይ ሶር ታለ ይሄም ኮንትራኢንዲኬሽን። ሁለተኛ እንደው ሌላኛው ኤፒሌፕቲክ ፔሸንት ስንል ኤፒሸንት ኢዝ ኤፒሌፕሲም ራሱን የሳተ ወይም አውድቅ የያዘው ምናምን ከሆነ ሰውየው ምን እንትናለ ወይም ሜንታሊ ኢል ከሆነ ቦዲ ቴምፕሬቸር ሜጀር አናደርግም ማለት ነው። አናዘር አንኮንሺየስ ከሆነ ማለት ፈቃደኛ ወይ ደግሞ ራሱን ወይም ለሰዎች ሪስፖንስ ሊሰጥ የማይችል ከሆነ እንተዛና አናደርግም ወይም ኮንትራኢንዲኬሽን። አናዘር ኤፒሸንት ዊዝ ፐርሲስተንት ካፍ
ሰውየው ተደጋጋሚ የሆነ እንዲሁም አሁንም የሚያስለው ከሆነ ምን አናደርግም ማለት ነው፣ ሜዥር አናደርግም ማለት ነው። ይሄ ኦራል ቦዲ ቴምፕሬቸር ላይ ደግሞ ቦዲ ቴምፕሬቸር ላይ ሜዥር ማናደርገው ነው፣ ማውዝ ላይ ሜዥር ማናደርግባቸው እንትኖች ናቸው ማለት ነው። ሁለተኛው ሬክታል ላይ ስናይ ሬክታል ማለት is a method of measuring body temperature by inserting thermometer through the anus into a rectum ማለት ነው። ስለዚህ ቦዲ ቴምፕሬቸር በአነስ ላይ ኢንሰርት አድርገን ነው የተለያየ ነው ሜዥር የምናደርገው ሬክተም ነው። ስለዚህ ሬክታል ስንል ኢንቱ ሬክተም ማለት ነው፣ ወይም ደግሞ በአነስ ላይ ወይም በፊንጢጣ ሜዥር የምናደርገው። ስለዚህ ኮንትራኢንዲኬሽኑ ምንድን ነው? የመጀመሪያው ፔሸንት ዊዝ ዳሃሪያ። ያ ማለት እንግዲህ ዳሃሪያ ማለት አንድ ሰው በቀን 3 ጊዜ ሽንት ቤት ሊጠቀም ይችላል። ከ3 ጊዜ በላይ ግን በተለምዶ ዳሃሪያ ሲባል ቀጭን የሆነ ነገር ነው ታሳቢ የምናደርገው። ነገር ግን ተደጋጋሚ የሆነ ደግሞ ከ3 ጊዜ በላይ ሰውየው ሽንት ቤት ዲፊኬት የሚያደርግ እንዲሁም የሚጸዳዳ ከሆነ እንደ ዳሃሪያ እንያዛለን ማለት ነው። ደግሞ ሃይፐርአክቲቭ ባውል ሙቭመንቱ ከ35 በላይ ሲሆን ማለት ነው። ስለዚህ የመጀመሪያ ፔሸንት ዊዝ ዳሃሪያ ነው። ሁለተኛ ሬክታል ሰርጀሪ ካለ ወይም ደግሞ ሬክታል ኢንፌክሽን ካለ ይሄም ኮንትራኢንዲኬሽን አናዘር ዲስ ኦፍ ሬክተም ደግሞ ሬክታል ኤሪያ ላይ ምን ካለ በሽታ ካለ ለምሳሌ ሂሞራይድ ካለ ወይም ኪንታሮት ነው ቲንካሮት የሚባለው እሱ ካለ ኮንትራኢንዲኬሽን ነው ማለት ነው። አናዘር ፕሪካውሽናችን ወይም ደግሞ ቅድመ ጥንቃቄ ማድረግ ያለብን ነገሮች ኔቨር ዩዝ ኦራል ቴርሞሜትር ፎር ሬክታል ኦር ቫይስ ቨርሳ። እንግዲህ ኦራል ላይ ሜዥር ያደረግንበትን ሬክታል ላይ ሜዥር አናደርግም። ደግሞ ኦራል ቴርሞሜትር ለሬክታል አንጠቀምም፣ ሬክታል ላይ የተጠቀምንበትን ደግሞ ለኦራል ሜዥር ማድረግ አንችልም። ሁለተኛ ኔቨር ዩዝ ሬክታል ቴምፕሬቸር ኢፍ ዘ ፔሸንት ኢዝ ኢሚኖሰፕሬሳንት ኦር ሄማቶሎጂካል ዲስኦርደር አናዘር ሬክታል ሰርጀሪ ኤንድ ዳሃሪያ ማለት አንድ ሰው ኢሚኖሰፕሬሳንት ከሆነ ደግሞ ኢሚዩኒቲው ዝቅ ያለ ከሆነ ከዛ ተጨማሪ ደግሞ ሄማቶሎጂካል ዲስኦርደር ካለ ሄማቶሎጂካል ዲስኦርደር ማለት ልክ ሄማቶሎጂካል ብሊዲንግ ኮአጉሌሽን ዲስኦርደር ካለ ለምሳሌ ፕላትሌት ካውንቱ አንድ ሰው ከኖርማል በታች ከሆነ በሬክታል ሜዥር አናደርግም ማለት ስለዚህ ይሄ ነው። ስለዚህ ኢቭን ፕላትሌት ካውንቱ ከኖርማል በታች ከሆነ አንድ ሰው ሬክታል ላይ ቦዲ ቴምፕሬቸር ሜዥር አናደርግም። ለምንድን ነው የሚለውን አንድ ጥያቄ እሰጣችሁና መልሱን ኮሜንት ላይ ትመልሳላችሁ ማለት ነው። አናዛ አግዚላሪ ላይ ስንል አግዚላሪ ላይ ማለት ነው አርምፒት ላይ ሜዥር እናደርጋለን። ኢት ኢዝ ሴፍ ኤንድ ነን ኢንቫሲቭ ነው። ኢት ኢዝ ዘ ሊስት አኩሬት ነው የሚባለው። ዘ ሞስት አኩሬት የሚባለው ማን ነው? ሬክታል ነው። ዘ ሞስት ፋስተስት ነው። ዘ ፋስተስት ሜተድ የሚባለው ደግሞ ማን ነው? ዘ ፋስተስት ሜተድ የሚባለው ቲምፓኒክ ነው ማለት ነው። ዊዚን ኤ ሰከንድ ቦዲ ቴምፕሬቸራችን ሜዥር ማድረግ እንችላለን ማለት ነው። ስለዚህ አግዚላሪ ላይ ሜዥር የምናደርገው ወይም ደግሞ ማናደርገው ደግሞ የመጀመሪያው አግዚላሪ ላይ ወይም ደግሞ አርምፒቱ ምን ካለ ሰርጀሪ የተሰራለ ከሆነ ወይም ደግሞ ኢንፌክሽን ካለ ይሄ ኮንትራኢንዲኬሽን ነው ማለት ነው። አናዘር ቲምፓኒክ ላይ የምናደርገው በየት ነው? አርድረም ከጆሮ ላይ ነው። ኢት ሪፍሌክት ዘ ኮር ቦዲ ቴምፕሬቸር ነው። ኮር ቦዲ ቴምፕሬቸር አንዱ ኮምፖነንት ነው ማለት ነው። ስለዚህ ይሄ ምንድነው? የዚህ ዲስአድቫንቴጅ ያለው አድቫንቴጅ እና ዲስአድቫንቴጅ አለ። ዲስአድቫንቴጅ ማለት ልክ ደካማ ጎን ደግሞ ልክ ዝቅተኛነቱ። ስለዚህ ይሄ ምንድነው? ኢት ሜይ አንኮምፎርቴብል እንግዲህ ሰውየውን ጆሮ ላይም ደግሞ አርድረም ላይ ሜምብሬኑን ወይም ደግሞ የሰውየውን የማዳመጥ እንትን ዳሜጅ ያደርጋል። ያ ማለት ኢት ኢንቮልቭስ ሪስክ ኦፍ ኢንጁሪ ዘ ሜምብሬን ማለት ነው። ስለዚህ ሜምብሬኑ ምን ያደርጋል? ኢንጁሪ ሊያደርግ ይችላል። አናዘር ፕሬሰንስ ኦፍ ዋክስ ኦር ካን አፌክት ሪዲንግ ወይም ዋክስ ካለ ዋክስ ምንድነው በተለምዶ ኩክ የምንለው ማለት ስለዚህ እሱ ካለ ሪዲንጋችን ምን ሊያደርግ ይችላል? አፌክት ሊያደርግ ይችላል። አናዘር ራይት ኤንድ ሌፍት ሜዥርመንት ሜይ ዲፈር እንግዲህ ቀኝ ጆሮ ለክተን ግራውን ስንለካ ምን ሊለይች የሪዛልት የተለያየ ሊሆን ይችላል። ይሄ ምንድነው? ዲስአድቫንቴጅ ነው ማለት ነው። ኢት ኢዝ ዘ ቬሪ ፋስተስት ሜተድ ነው የሚባለው በጣም ፈጣን የምንለው ነው። ኮንትራኢንዲኬሽኑ ምንድነው? ኮንትራኢንዲኬሽን የተከለከለ የመጀመሪያው ፐርፎሬትድ አርድረም ካለ፣ ሁለተኛ ደግሞ ኤር ኢንፌክሽን ካለ ወይም ደግሞ ኦታይቲስ ሚዲያ ፕሮብሌም ካለ ማለት ነው። ከዛ ተጨማሪ ደግሞ ሰውየው ሄሪንግ ጋይድ ወይም ደግሞ ሄሪንግ ጋይድ እየተጠቀመ ከሆነ ይሄ ኮንትራኢንዲኬሽን ነው ማለት ነው። ፕሪካውሽናችን ቅድመ ጥንቃቄ ማድረግ ያለብን ቴክ ቲምፓኒክ ኤንድ ኦራል ቴምፕሬቸር ፎር ችልድረን አባቭ 6 years እንግዲህ ቲምፓኒክ እና ኦራል ላይ ቦዲ ቴምፕሬቸር የምናደርገው የመጀመሪያው ምንድን ብለን ኦራል ላይ ኮንትራኢንዲኬሽኑ እድሜው ከ7 ዓመት በታች ከሆነ ስለዚህ እድሜያቸው ከ6 ዓመት በታች ከሆነ ቲምፓኒክ እና ኦራል ላይ ቦዲ ቴምፕሬቸር ሜዥር አናደርግም ማለት ነው። አናዘር ኔቨር ዩዝ ቲምፓኒክ ቴምፕሬቸር ኢዝ ኤኒ ኢር ሰርጀሪ ማንኛውም ኢር ሰርጀሪ የተሰራለ ከሆነ ሰውየው ምን አናደርግ ማለት ነው ቲምፓኒክ ላይ ፕሬሸር ሜዥር አናደርግም ማለት ነው። ስለዚህ እነዚህን እያንዳንዳቸውን ያየነው ስለሆነ ቦዲ ቴምፕሬቸራቸው ሜዥር የምናደርግባቸው ኮምፖነንቶች ይሄን ይመስላሉ። ያልገባችሁ ነገር ካለ ግልጽ ያልሆነላችሁ ነገር ካለ መጠየቅ ትችላላችሁ። ለዛሬ ይሄን ይመስላል። ይበቃናል። እወዳችኋለሁ።